እግር ኳስ የስሜት የድል የሽንፈትና የማንነት መገለጫ ነው። እኛ የምናውቀው እግር ኳስ በእያንዳንዱ ሴኮንድ ትግል የሚደረግበት፣ እያንዳንዱ ጎል በደስታዊንም ደግሞ በሐዘን እንባ የሚታጠብበት ነው። እንደ ሊዮኔል ሜሲ፣ ክርስቲያኖ ሮናልዶ፣ ፔሌና ማራዶና ያሉ ታላላቅ ተጫዋቾች ለቡድናቸው ድል ለማምጣት የህይወት መስዋዕትነትን ሲከፍሉ አይተናል። ነገር ግን በዓለም እግር ኳስ ታሪክ ውስጥ አንድ ጨዋታ አለ። ይህ ጨዋታ ስለ ድል አይደለም። ይህ ጨዋታ ስለ በቀል ነው። አስቡት፣ አንድ የ90 ደቂቃ ጨዋታ በአማካይ በየ36 ሴኮንዱ አንድ ጎል። ስታዲየሙ በደጋፊዎች ጩኸት ሳይሆን በድንጋጤ በሳቅና በቁጣ ተሞልቷል። ግብ ጠባቂው ኳሷን ከመረብ ውስጥ ለማውጣት አንገቱን ደፍቷል። ይህ የጊነስ ወርልድ ሪከርድ መዝገብ ላይ በደመቀ ቀለም የሰፈረው ነገር ግን የእግር ኳስ ውበት የጠፋበት ታሪካዊ ቀን ነው። ዛሬ ወደ ማዳጋስካር ደሴት እንጓዛለን። እንደ ኢሮፓያን አቆጣጠር ኦክቶበር 31 2002 ዓመተ ምህረት የሆነውን ዓለምን ጉድ ያሰኘውን የኤኤስ አዴማና የኤስኦኤል አምሬንን ጨዋታ በዝርዝር እንመለከተዋለን። ይህ እንዴት ሊሆን ቻለ? ምን አይነት በቀል ነው? ይህንን ያህል ጎል ያስቆጠረው ተጫዋቾቹስ ምን ተሰማቸው? ታሪኩ የሚጀምረው ከታላቁ ጨዋታ በፊት በነበረው ሳምንት ነው። የኤስኦኤ ክለብ በማዳጋስካር ሊግ ውስጥ እጅግ ጠንካራና ዋንጫ ለመብላት የሚፎካከር ቡድን ነበር። በወቅቱ በሊጉ አሸናፊ ለመሆን ከባላጋራቸው ኤኤስ አዴማ ጋር ጥብቅ ፉክክር ውስጥ ነበሩ። ዋንጫውን ለመወሰን ወሳኝ በሆነ ጨዋታ ላይ ኤስኦኤ ከሌላ ቡድን ጋር ይጫወታል። ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀሩት ውጤቱ እኩል ነበር። ኤስኦኤ ይህን ጨዋታ ካሸነፈ ዋንጫውን ለማንሳት ትልቅ እድል ነበረው። ነገር ግን ያልታሰበው ሆነ። በስታዲየሙ የነበረው ዋና ዳኛ እጅግ አወዛጋቢ የሆነ ፍጹም ቅጣት ምት ለተጋጣሚ ቡድን ሰጠ። የኤስኦኤ ተጫዋቾች፣ አሰልጣኙና ደጋፊዎች በቁጣ ተሞሉ። ዳኛው ውሳኔውን አልቀየረም። የቅጣት ምቱ ተመታ። ጎል ሆነ። ኤስኦኤ ጨዋታውን ተሸነፈ። በዚህ ምክንያት ከዋንጫ ፉክክሩ ውጭ ሆኑ። የኤኤስ አዴማ ቡድን ያለምንም ጨዋታ የሊጉን ዋንጫ አረጋገጠ። ይህ የዳኛ ውሳኔ በኤስኦኤ አሰልጣኝ ራቲማንድሬስ ላይ ጥልቅ ቁስልን ጥሎ አለፈ። እሱ ይህንን ውሳኔ እንደ ፍትህ መጓደል፣ እንደ ሴራና እንደ ክህደት ቆጠረው። በቀል ብቻ አእምሮን ሞላው። ዋንጫውን ባንበላም ታሪክ ግን እንሰራለን የሚል የጥፋት ሀሳብ መጣለት። እንደ ኢሮፓያን አቆጣጠር ኦክቶበር 31 የመጨረሻው የሊግ ጨዋታ በአዴማና በኤስኦኤ መካከል በሚደረግ ጨዋታ ስታዲየሙ በተመልካች ተሞልቷል። ተመልካቾች ጠንካራና አዝናኝ ጨዋታ ይፈልጉ ነበር። ነገር ግን የኤስኦኤ አሰልጣኝ ለተጫዋቾቹ ሚስጥራዊና አስደንጋጭ ትዕዛዝን ሰጥቶ ነበር። ኳሷን እንደያዛችሁ ወደ ራሳችሁ ጎል ምቷት። ዳኛው ፊሽካውን ነፋ። ጨዋታው ተጀመረ። ኤስኦኤ ኳሷን ጀመረ። ድንጋጤ። የኤስኦኤ አማካይ ኳሷን እንደያዘ ወደ ኋላ ዞሮ በኃይል ወደ ራሱ ግብ መታው። ግብ ጠባቂውም ምንም አላደረገም። ኳሷ መረቡን ስትመታ ተመልካቾች በአንድ ድምፅ ጮሁ፣ 1-0 ለኤኤስ አዴማ። ነገር ግን ይሄ የመጀመሪያ ነበር። ከዚያ በኋላ ጨዋታው ወደ ኮሜዲ ትርኢት ተቀየረ። የኤስኦኤ ተጫዋቾች እርስ በርስ ኳስ እየተቀባበሉ ወደ ራሳቸው ጎል በማምራት ጎል ያስቆጥሩ ነበር። የኤኤስ አዴማ ተጫዋቾች ግራ ተጋብተው በሜዳው መሃል ቆመው ይታዘቡ ነበር። ኳስ እንኳን አልነኩም። ግብ ጠባቂው ኳሷን ከመረብ እያወጣ ለተከላካዩ ይሰጣል። ተከላካዩ ደግሞ በቀጥታ ወደ ግቡ ይመታዋል። በስታዲየሙ የነበሩ ደጋፊዎች በሁለት ተከፈሉ። አንዳንዶቹ ትኬት የቆረጥንበት ይመለስልን፣ ይህ እግር ኳስ አይደለም እያሉ ይጮሁ ነበር። ሌሎች ደግሞ በዚህ እንግዳ ትርኢት ተገርመው መሳቅና ማጨብጨብ ጀመሩ። የኤኤስ አዴማ ደጋፊዎች እንኳን የቡድናቸው ድል በዚህ መልኩ በመምጣቱ ደስተኛ አልነበሩም። የ90 ደቂቃው ጨዋታ ሲጠናቀቅ ውጤቱ 149-0 ነበር። 149 በራስ ጎል ወይም ደግሞ ኦን ጎልስ። ይህ ማለት በየ36 ሰከንዱ አንድ ጎል ነው። ይህ
ይህ ጨዋታ በዓለም አቀፍ ሚዲያ ትኩረት አገኘ። የቢቢሲና ሌሎች ታላላቅ ሚዲያዎች ዜና ሆነ። ነገር ግን ይህ ዜና ለእግር ኳስ ውበት ሳይሆን ለእግር ኳስ ውርደት ነበር። የማዳጋስካር እግር ኳስ ፌዴሬሽን ወዲያውኑ ስብሰባ ጠራ። ይህንን የመሰለ ድርጊት በእግር ኳስ ታሪክ ተሰምቶ የማይታወቅ በመሆኑ ጠንካራና አስተማሪ እርምጃ መወሰድ ነበረበት። የኤስኦኤ አሰልጣኝ ለ3 ዓመት ከማንኛውም የእግር ኳስ እንቅስቃሴ ታገዱ። የቡድኑ አምበልና ሌሎች 3 ተጫዋቾች እስከ የውድድር ዘመኑ መጨረሻ ታገዱ። ሌሎች ተጫዋቾች፣ ዳኞችና የክለቡ ኃላፊዎች ከባድ ማስጠንቀቂያ ተሰጣቸው። ይህ ጨዋታ በእግር ኳስ ታሪክ ውስጥ የበቀል ጨዋታ ተብሎ ይጠራል። በጊኔስ ወርልድ ሪከርድ መዝገብ ላይም በከፍተኛ ጎል አሸናፊነት ቢመዘገብም ይህ ውጤት የችሎታ ሳይሆን የቁጣ ውጤት ነው። እግር ኳስ ከጨዋታ በላይ ነው። የቡድን ስራ፣ የስፖርታዊ ጨዋነትና የፍትህ መድረክ ነው። የማዳጋስካሩ 149-0 ጨዋታ እነዚህ ሴቶች ሲጠፉ ምን ሊፈጠር እንደሚችል የሚያሳይ ጥቁር ጠባሳ ነው። በሪከርድ መዝገብ ውስጥ ቢሰፍርም በኳስ አፍቃሪዎች ልብ ውስጥ ግን የሀዘን ታሪክ ነው። እናንተስ ስለዚህ ታሪክ ምን ታስባላችሁ? አሰልጣኙ የወሰደው በቀል ተገቢ ነበር ወይስ የእግር ኳስን ውበት ያጠፋ እርምጃ? ሀሳባችሁን በኮሜንት ላይ አካፍሉን። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ሰላም።